ስንበላ ስንለብስ ጌታ መምሰል አለብን። ስንሰራ ግን ባሪያ መምሰል አለብን። እንደ አሽከር ዝቅ ብለን መስራት መቻል አለብን። አለበለዚያ ሰርተን ግንባር ቀደምት ሆነን ተምሳሌት ካልሆንኩኝ ከኔ ኋላ ያለ ደግሞ ከኔ ባሰ ራሱን የሚኮፍስ ይሆናል። እንዳልኮፍስ ዝቅ ማለት አለብን። ፕሬዝዳንት ነኝ ትክክል፣ ስመጥሪያችን ፕሬዝዳንት ነው። ተግባራችን ግን ሰራተኛ ነው። በስራ ነው ፕሬዝዳንት ነው። ይሄ ሁሉ የስራ መነሳሳት፣ የስራ ፍላጎት፣ ክሪቲቪቲ ከየት ነው የመጣው? በትምህርት ነው? በስልጠና ነው? አገር ውጭ ወሰድከው ስልጠና አለ? ምንድነው የሆነ ሆፓ ያለው? አሁን የተገኘው ትልቅ ነገር እንዳለ ሆኖ ግን ወደፊትም የማደግ ሆፕ ስለማይ ይሄ በቀላሉ አይመጣምና ለሌሎች ወጣቶችም እንድናስተምር ከየት ነው የመጣው? አመሰግናለሁ። አንደኛ እኔ ደሃ ነኝ፣ ግን የሀብታም ልጅ ነኝ። የሀብታም ልጅ ነበርኩኝ። የሀብታም ልጅ ነኝ እንጂ እኔ ግን ምንድነኝ ደሃ ነኝ። ስለዚህ እንደ አባቴ ሀብታም ለመሆን ስራ ሳልክ ሰርቼ ትምህርቴን ተምሬ ማደግ አለብኝ እንጂ የአባቴን ውርስ የአባቴን ሀብት ተከትዬ የሚጠብቅ ከሆነ ደህንነታችን ላይ እጅግ በጣም እንበረታለን። ስለዚህ ደህንነትን ጠላት አድርጌ ነው የሚሰይማት፣ ሰውን አይደለም የሚያው። እናንተ ከረዳችሁ ነው ከጠናክራችሁ የተቀረቡት ወጣት በሙሉ ነው ብለህ በምታነሳቸው ነገሮች የሚመለከተው አካል እንዲሞላ መንግስት ከጎን እንዲሆን ደግሞ ለመታገል ነው ብሎ ለጉብኝት ሳይሆን እንደዚህ የተሰሩ ስራዎችን አፕሪሺየት እናደርጋለን። አንተ ችግር ነው ብለህ የምታነሳውን ደግሞ ለሚመለከተው አካል ለማድረስ ስለሆነ ከጎን ነን ለማለት ነው። አመሰግናለሁ። መጀመሪያ ነው ሲመሰረት መኖሪያ ቤት አለ፣ መኖሪያ ቤት ፕሮግራም አለ ውስጣችን። ማስፋሻ ነው የፈለጋችሁ? አንድ መሬት ተለይቶ ሰርተን ፕሮፖዛልም አጽድቀን ሁሉም ነገር ጨርሰን አስገብተናል።